በአቶ ጌታቸው ረዳ የሚመራው ህወሓት ትግራይ ሊበራል ዲሞክራሲያዊ ፓርቲ የሚባል አዲስ ፓርቲ ሊያቋቁም መሆኑ ተገለጸ። በአቶ ጌታቸው የሚመራው ከህወሓት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑ ተጠቆመ። ይህ አዲስ በምዝገባ ሂደት ላይ የሚገኘው የፖለቲካ ፓርቲ በሊበራል ዲሞክራሲ ጽንሰ ሐሳብ የሚከተል መሆኑን እና የትግራይ ሊበራል ዲሞክራሲ ፓርቲ በማለት ለመጥራት መወሰኑን ከአመራሮቹ መካከል አንዱ እንደገለጹለት ቢቢሲ በዘገባው አስታውቋል። ስማቸው እንዳይገለጽ የጠቀሱት እኚህ የቀድሞ የህወሓት አመራር ይህ ስም የፖለቲካ ፓርቲውን ለመመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይንም ሊሻሻል ይችላል ብለዋል። የህወሓት መሰረዝ ስጋት የፈጠረባቸው በአቶ ጌታቸው የሚመራው የህወሓት ማዕከላዊ ኮሚቴ አባላት ከሳምንታት በፊት በወጡት መግለጫ በዶክተር ደብረጽዮን ለሚመራው ቡድን በጋራ ጉባኤ ለማካሄድ ጥሪ አቅርቦ የነበረ ቢሆንም በጎ ምላሽ አለማግኘታቸውን ገልጸዋል። የህወሓት ህጋዊነት ስለሚያበቃም የህወሓት የፖለቲካ ዓላማዎችን ለማሳካት የሚያስችለንን አዲስ የፖለቲካ ፓርቲ ለመስመስረት ተገደናል ሲሉ ምንጮቹ ገልጸዋል ያለው ቢቢሲም የፓርቲው ህገ ደንብና ፕሮግራሞችን አርቅቀው መጨረሳቸውን ነግረውኛል ብሏል። ምንጩ አክለውም የደጋፊዎቻቸውን ፊርማ በማሰባሰብ ላይ እንደሚገኙ መናገራቸውን ያመለከተው ዘገባው ምርጫ ቦርድ ያስቀመጣቸው መስፈርቶች ገና ስላሟሉም እስካሁን ድረስ ለቦርዱ በይፋ ያቀረቡትን ጥያቄ እንደሌለ መናገራቸውን አስታውቋል። ፓርቲው ክልላዊ መሆኑን ምንጩ እንደነገሩት የጠቆመው ቢቢሲ ከምርጫ ቦርድ ግንቦት መጀመሪያ ወር ላይ ቅድመ እውቅና እናገኛለን ብለው እንደሚጠብቁም ገልጾልኛል ብሏል። በየመን ስደተኞች መኖሪያ ቤት ላይ በተፈጸመ የአየር ጥቃት ኢትዮጵያውያንን ጨምሮ 68 ሰዎች መገደላቸው ተገለጸ። በየመን በሚገኝ የስደተኞች መጠለያ በተፈጸመ የአየር ጥቃት ኢትዮጵያውያንን ጨምሮ 68 ስደተኞች መገደላቸውን የተገለጸው የአየር ጥቃቱን የፈጸመችው አሜሪካ ነች ሲሉም የየመን ሁቲዎች አስታውቀዋል። በሁቲዎች የሚተዳደር ነው የተባለው የየመን የቴሌቪዥን ጣቢያ ጥቃቱ በተፈጸመበት ቦታ የተቀረጸው ቪዲዮ ላይ ከፍርስራሽ ውስጥ የሚወጣ በጥቃቱ ጉዳት የደረሰባቸው ስደተኛ በአማርኛ ወይኔ እናቴ የሚል ድምጽ ይሰማል ሲልም ሮይተርስ የዜና ወኪል ባስነበበው ዘገባ አመላክቷል። በአየር ጥቃቱ 47 ስደተኞች ቆስለዋል ያለው ዘገባው በጥቃቱ ከወደመው መጠለያ ማዕከል ህንጻ ፍርስራሽ ስር የተቀበሩ የበርካታ ሰዎች አስክሬኖችን የሚያሳዩ አሰቃቂ ምስሎች በቴሌቪዥን ጣቢያው መቅረባቸውን አስታውቋል። በርካታ ኢትዮጵያውያን ወደ ሳውዲ አረቢያ የሚያደርጉትን ህገወጥ ጉዞ የመን ዋነኛ ማቋረጫቸው መሆኗን የጠቆመው የዜና አውታሩ ሳዳ በሚል በሚጠራው ህገወጥ ስደተኞች መጠለያ ማዕከል በተፈጸመው የአየር ጥቃት ስደተኞቹ ላይ ዘግናኝ የሚባል ጉዳት መድረሱንም ገልጿል። በአሜሪካ የተፈጸመ ሳይሆን አይቀርም የተባለው የአየር ጥቃት የሞቱ አጠቃላይ 68 ሰዎች ሲሆን እነዚህ ኢትዮጵያውያን ምን ያክል መሆናቸውን እስካሁን ዘገባው ያለው ነገር የለም። በመጠለያው ማዕከል ላይ 115 ሰራተኞች ይኖሩ ነበር ሲሉም ገልጿል። ስማቸው እንዳይገለጽ የፈለጉ የዩናይትድ ስቴትስ የመከላከያ ባለስልጣናት የዩናይትድ ስቴትስ ጦር ኃይል በየመን የተፈጸመውን ጥቃት በሲቪሎች ላይ የደረሰውን ጉዳት እንደሚያውቅ እንደነገሩት ሮይተርስ በዘገባው አስታውቋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ